አመሰግናለሁ። ዋርካው ምሬ ወዳጁ ምስራቅ አማራ ፋኖ እዝ ዋና አዛዥ። እንደሚታወቀው እንግዲህ ምስራቅ አማራ ፋኖ አውደ ውጊያዎች ባደረገባቸው ቀጠና የአብይ አህመድ ወታደር ከፍተኛ ምት በሚመታ ሰዓት ህዝባችን ላይ ያደረሰ ያለው ጉዳት ይሄንም በትክክል ህዝባችን ሊያውቀው ይገባል ማለት ነው። ስለዚህ የተሸነፈ ባለበት ቦታ ምንድነው ሲወጣ ማህበረሰብን መግደል፣ መጨፍጨፍ፣ አስገድዶ መድፈር እንደዚህ የተለያዩ ግፍ ከህዝባችን ላይ እየደረሰ ስላለ ይሄንም ማንኛውም የዓለም ማህበረሰብ ሊገነዘብልን ይገባል ማለት ነው። ለዚህም ወደፊት በመረጃ በደንብ ይቀርባሉ። ኩልመስክ አካባቢ ላይ ካሁን በፊት በተደጋጋሚ በተደረጉት ውጊያ እና አሁን በቅርብ የገደላቸው ሰዎች ከ16 በላይ እንዳሉና አሁን በቅርብ የተገደሉ ሌላ አሁንም በዚህ በቆላው ክፍል ወደ ጊራና አካባቢ ላይ እንደዚሁ ፋኖ ቤተሰብ ናችሁ በማለት ትልቅ ወንድማችሁ ፋኖ ነው በማለት ትናንሽ ወንድሞቻቸውን ምንም የማያውቁትን ማለት ነው። አንድ ወጣት 18 ዓመት ከሆነው ማንም በቤተሰቡ ሊታዘዝ የሚችል የለም። ለማህበረሰቡ ትግል ላይ ወጥቶ ማንነቱን ለማስከበር ግዴታ አለበት። ይሄኔ ለህዝባችን ለማሸማቀቅ በመጨፍጨፍ ላይ ያሸማቀቁ የመሰለው ከንጹህ ማህበረሰብ ላይ ከፍተኛ ችግር ያደረሰ ስለሆነ ይሄንም በደንብ ሆኖ ህዝባችን እንዲገነዘበው መልእክታችን ነው። ሰሞኑን ተክሎሽ አካባቢ በተዋጋንበት ቦታ ላይ ያንዲት ሴት ወደ 5 ቤተሰቧ እንደተጨፈጨፈ ግልጽ መረጃ አለ። ለ6 እንደተደፈረች ለዚህም ወደፊት ተጨባጭ መረጃውን ለዓለም እናሰማለን ማለት ነው። ስለዚህ ይሄን ያደረጋቸው ያለው ምንድነው ማህበረሰባችን በማሸማቀቅና ሽንፈቱ ምልክቱ ስለሆነ የሚታገለው ወታደር መታገል ሲያቀተው ከንጹህ ማህበረሰብ ላይ ያደረሰ ያለውን ግፍ የዓለም ህዝብ እንዲገነዘብልን ነው። ሌላው የማይቀረው ትግል የአማራ ወጣት ከ18 ዓመት በላይ ያለህ ትግላችንን እንድትቀላቀል ስንል በማንኛውም ቦታ ላይ እኛ ያለንበትን ቦታ ታውቁታላችሁ። ስልጣና ጀምረናል። 18 ዓመት በላይ ያለህ ትጥቅ ትግላችንን እንድትቀላቀል ስንል ጥሪያችንን እናስተላልፋለን። ሌላው የውስጥ አርበኞቻችን እየታገላችሁት ያለው ከጊዜ ወደ ጊዜ ጥሩ የተሻለ እንቅስቃሴ ያደረጋችሁ ነው። ከዚህ በላይ በተሻለ ብርታት ጠንክራችሁ እንድትታገሉ ስንል መልእክታችንን እናስተላልፋለን። ሌላ በወልዲያ አካባቢና አንዳንድ ቦታ ላይ ፋኖን ደግፉ ምናምን በማለት የብልጽግና ወታደሮች ተላላኪዎች አሁንም አይጠፉምና እነሱን ጊዜያቸውን እየጠበቅነ መስመር እስክናስይዛቸው የሚያደናክሩትን ፋኖን ደግፉ ወረቀት በመበተን አሁንም ይሄ የብልጽግና ተላላኪ ስለሆነ ህዝባችን ከእንዲህ አይነት ድርጊት እንዲጠነቀቅ ነው። ሌላ ፋኖ ነኝ በማለት የመንግስት ኃይል ካሁን በፊት ራያ ለማጣ አካባቢ የፋኖን ሚሊተሪ በመልበስ ወፍላ በሚባል አካባቢ ላይ ከ200 በላይ ሚሊሻ እኛ በዛ ቀጠና ላይ ገብተን ታግለንበት አናቅ እንታገልለት ቦታ አለ። ገብቶ ቤት በመቆርቆር የሚሊሻን መሳሪያ ከ200 በላይ ማራገፉ ይታወቃል። የፋኖን ልብስ ለብሶ ፋኖን በመምሰል ማለት ነው። በዛም በርካታ ጥሪዎች ወደኛ እየተደወሉ እንዲህ አደረጋችሁ ይሉ ነበር። ይሄንም እርግጠኛ ነኝ የመንግስት አመራሮችና የአማራ ህዝብ እውነታውን ተረድቶታን ብዬ አምናለሁ። ቀና አመራሮች ለህዝባቸው የሚያገለግሉ በደንብ ይሄን መረጃ ስለደረሱበት አሁንም ማንኛውም ኃይል ፋኖ የሚታገላቸውን ማህበረሰብ ለይታችሁ ታውቁታላችሁ። የብልጽግና አመራር ቢመከር አለመከር ያለ የመጀመሪያ ቀንደኛ ጠላታችን እሱ ነው። በተደጋጋሚ መክረናን ልጆችን አሳድግ እኛ ለማይቀረው የትጥቅ ትግል ቆርጠን ተሰማርተን ወጥተናል። ስለዚህ ልጆችን አሳድግ አማራ ይገለውም በማለት ተደጋጋሚ ጥሪያችንን አስተላልፈንላችኋል። አሁንም ጥሪያችሁ እንደተጠበቀ ነው። ልጆቻችሁን ብታሳድጉ ይሄ በየቀበሌው ሚኒሻ ሰለጥናለሁ ይያለ የብልጽግናው አመራር የሚሰጥህን አጀንዳ ተቀብለህ መጣለሁ ብትል ሴትም ባለቤትሽም ባለሽን ሰትረሽ አሸንፈሽ ትይዥ ከሆነ አሸንፈሻች ነገኛ ከመጣን በኋላ ተው ብለን መክረነው አልመከር ካለ በኋላ ለምንወስደው እርምጃ
ተወቃሽ እንዳልሆነ ከወዲሁ ጥሪያችንን እናስተላልፋለን። ሌላው እንደተለመደው ደቡብ ወሎ አካባቢ አሁንም ሰፋ ያለ ባጀት ሰብስቦ ወጣቶችን በደህንነት በማሰልጠን የተለያዩ ስራዎችን በማሰራት እና ፋኖ ጋር እንዲጋጭ የውስጥ አደረጃጀቶችን በመስራት ስም በማጥፋት ከፍተኛ እንቅስቃሴ ብልጽግናው መንግስት እያደረገ ስለሆነ አሁንም ይህን ጥንቃቄ አድርጋችሁ ከህዝባችሁ ጎን እንድትሰለፉ ስንል ጥሪያችንን እናስተላልፋለን። ሌላ አንዳንድ ቀበሌዎች ያላችሁ ወጣቶች ከዚህ በኋላ እንግዲህ በዶመዶ መካሪያ መብላት ወይም ማረድ ምንም ትርጉም ስለሌለው የገዘገዘ ያበቃበት የብልጽግና አመራር አንድ አይሉት 2-3 ጊዜ እድሉን አግኝቶ እድሉን ያልተጠቀመ ለፈስፈስ ስለሆነ እየተልፈሰፈሰ የአማራን ህዝብ ከነደመቀ መኮንን መማር ትችላለህ። እነደመቀ መኮንን እንደ ድንጋ ቁጭ ብለው መጨረሻ አብይ አህመድ ተጠቅሞ ካበቃ በኋላ አሽቀንጥሮ እንደጣላቸው ከነሱ ትምህርት እያያዛችሁ እነሱ ብቻ አይደሉም ብዙ ሆዳቸውን የወደዱ ብዙ ጀነራሎችም አሉ። ተጠቅሞባችሁ ካበቃ በኋላ ያሽቀነጠረ የሚጥላችሁን ነገም እናንተ እንደዛ እንደምትሆኑ ከወዲሁ እየተረዳችሁ ከዚህ ስተታችሁ እንድትቆጠቡ ስንል መልእክታችንን እናስተላልፋለን። ብዙ ነገሮች አሉ፣ ብዙ የምንላቸው ነገሮች። እሺ ሌላው ምንድነው እንግዲህ በአራቱም ማዕዘን ያሉ የትግል ጓዶቻችን ጋር ተናበን እየሰራን ነው። ስለዚህ አንዳንድ ቦታ ላይ እርግጥ ጨበርበር ያሉ የተወናበዱ መግለጫዎች እንዲያደረግን እንዲያልን የሚባሉ ነገሮች አሉ። ስራ መሬት ላይ ነው ሰርቶ ማረጋገጥና እኛ በተሰጡት መግለጫዎች ልክ እንደዚህ አይነቱ ላይ ሰጣ ገባ እንልም። እንደ ምስራቅ አማራ ፋኖ መሬት ላይ ነው ስራችንን እየሰራን የምናሳየው። ወደፊትም ስራችንን እየሰራን እናሳያችኋለን። በአገር ውስጥም በአገር ውጭም ያላችሁ የአማራ ፋኖ ደጋፊዎች ድጋፋችሁን ጠንከር አድርጋችሁ አሻግራችሁ ከማየት ይልቅ በደንብ ሆናችሁ ጠንከር ብላችሁ ብታግዙም የትግላችን ውጤት መዳረሻው የፈጠነ ይሆናል ማለት ነው። ስለዚህ ሌላ የሚሰሩ የተለያዩ ነገሮች ካሉ በእኛ አንደበት እያወጣን እስክንነግራችሁ ድረስ አንዳንድ የተለያየ በምትሰሙት ወሬዎች ሳትደናገሩ ከትግላችን ጎን ሆናችሁ ወደፊት አብረን ይህን ትግል የተሻለ ደረጃ እንድናደርስ መልእክቴ ነው። ሌላው አብይ አህመድ በተለያየ ቦታ ላይ የጎረቤት ሀገሮቻችን ጋር ብዙ የተለያየ የሚሰራቸው ሸፍጦች አሉ። ምንድነው ይሄ? በተለያየ ቦታ ላይ እገሌን ካልተነኮስክ እገሌን ካልመታ ተተኳሽ አንሰጥህም የመባል ነገር ይመስላል። በዚህ ምዕራባውያን ይሄን ነገር በቅጡ እንዲረዳልን እንፈልጋለን። ከዚህ ውጭ ኢትዮጵያውያን ይሄ ሰውዬ በተለያየ ጎረቤት ሀገሮች ላይ እየተነኳኮሰ ኢትዮጵያን ወደማትወጣው አዘቅት ውስጥ ለኩሶ ለመሄድ